ፕሬዚዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር እንዲሁም የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በኦቫል ኦፊስ በነጩ ቤተ መንግስት አዳራሽ ውስጥ ሚስጥራዊ ስብሰባ አድርገዋል። በዚህ ሚስጥራዊ ስብሰባ ውስጥ አብዛኞቹ እንግዲህ የተለያዩ ምንጮች እንደሚናገሩት ከሆነ በሩሲያ ላይ አዲስ ዘመቻ ለማድረግ እና አሜሪካና ኢራን ደግሞ በኢራን ላይ ሌላ የተጠናከረ ጥቃት ለመክፈት ማቀዳቸው ነው የተሰማው። ሁለተኛው አጀንዳ ዩክሬን የፓትሪዮት ሚሳይልም ደግሞ የአየር መከላከያ ስርዓቷ እንድታጠናክር አሜሪካ ድጋፍ እንደምታደርግ ነው መረጃዎች የሚጠቁሙት። አንድምታው ምን ይመስላል የሚለው እንመለከታለን። እንግዲህ የዛሬ ዓመት እንደምታስታውሱት ኦልሞስት አንድ ወር ቀርቶታል። ነሐሴ 19 አካባቢ 2025 በአላስካ አንኮሬጅ ላይ ትራምፕና ፑቲን በታላቅ ጉባኤ ፊት ለፊት ተገናኝተው አውርተዋል። ይህ ይፋዊ ጉባኤ በዓለም ላይ የተከሰቱትን ግጭቶች ይፈታል የሚል መላምት ተሰጥቶት ነበር። ነገር ግን አልሆነም። ከዚህ በኋላ ፕሬዚዳንት ትራምፕ በዩክሬን ላይ እጃቸውን አንስተዋል። ዩክሬን በተለይ ደግሞ የምስራቅ ዩክሬን ያሉትን የዶንባስ ሩሲያኛ ተናጋሪ ግዛቶችን ለሩሲያ አሳልፋ እንድትሰጥ ቃል ገብተው ነበር። አሁን ምን ተከስቶ ነው በአመቱ ለዩክሬን የፓትሪዮት ሚሳይል ወይም ደግሞ የአየር ስርዓቷን እንድታጠናክር ከሩሲያ የሚመጣባትን ጥቃት ለመከላከል ድጋፍ እናደርጋለን፣ የቴክኖሎጂም አጋዥነትን ለዩክሬን እንሰጣለን ማለታቸው በሞስኮና በዋሽንግተን መካከል ምን ሊፈጥር እንደሚችል ከወዲሁ መገመት ይቻላል። የዓለም ፖለቲካ እኔና እናንተ እንደምንሰማውና በዜና እንደሚነገረን እንዳልሆነ መረዳት ያስፈልጋል። ትናንት የተናገሩትን ዛሬ የሚሽሩት ፕሬዚዳንት ዶናልድ ትራምፕ አሁን እንዴት ነው የዓለምን ፖለቲካ ማርገብ የሚችሉት? እሳቸው 8 ጦርነቶችን አስቀርቻለሁ፣ ኖቤል ይገባኛል እያሉ እየተከራከሩ ነው። እንግዲህ አሁንም ድረስ ራሳቸውን የሰላም ዘብ፣ የሰላም አለቃም፣ የሰላም መልእክተኛ አድርገው እየቆጠሩ ነው። ይህ ግን እያየ ነው አይደለም። ይልቅ አሁን በኢራን ላይ የ60 ቀናቱ ተኩስ አቁም ከፈረሰ በኋላ ከባድ ጥቃት አድርገዋል። ዛሬ በቀሽም ደሴት ላይ በኢራን ጥቃት ደርሷል። አብዮታዊ ዘቡም እያጸፋ ምላሽ እየሰጠ ነው በአሜሪካ የጦር ሰፈሮች ላይ። ሰው ጦርነቱ ወዴት እየሄደ ነው? ሌላው ጉዳይ አዲስ በካስፒያን ባህር የተቀሰቀሰው ነውጥ ነው። ደግሞ የኢራን ድሮን የዩክሬን ድሮን የኢራንን መርከቦች አጥቅቷል። ይሄ ደግሞ አንድ መርከበኛ ኢራን እንድታጣ አድርጓል። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ለዚህ ከባድ ምላሽ እንሰጣለን ካልሆነ ካሳ እንፈልጋለን ብለው ነበር። የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲቢያ በበኩላቸው ምንም ይሄን ያክል የተጋነነ ጥፋት አይደለም ማለታቸው ደግሞ አያቶላዎቹን አስቆጥቷል። ሌላው ውጥረት ደግሞ በካስፒያን ቀጠና መነሳቱ የዓለም ፖለቲካ በሆርሙዝ ትከሻው ጎብጦ ባለበት ሰዓት ሌላ ጦርነት እንዳይፈጠርና እንዳይቀሰቀስ ስጋት ጋርጧል። ዶናልድ ትራምፕና ኔታንያሁ በኢራን ላይ አዲስ ዘመቻ ለማድረግ አሁንም እንቅስቃሴያቸውን አቀልጠውታል። ይህ አዲስ ፕሮጀክት ወይም ደግሞ አዲስ ዘመቻ ምን አይነት ስም ሊሰጡት እንደሚችሉ እስካሁን አልታወቀም። ምክንያቱም እስራኤል በጋዛና በሊባኖስ ላይ ያደረገቻቸውን ዘመቻዎች ላይ የሚያንሰራራ አንበሳ ዘመቻ ጌዲዮን ሰረገላ ብላችኋለች። አሜሪካ ደግሞ ኦፕሬሽን ኤፒክ ፉሪ ወይም ደግሞ ዘመቻ ግዙፍ ቁጣ በሚል እንዲሁም ደግሞ ሚድናይት ሃመር ዘመቻ ኦፕሬሽን ሚድናይት ሃመር ዘመቻ ግዙፍ ቁጣ በሚል በባለፈው ሰኔ ማለት ነው የዛሬ ዓመት 2025 ላይ በኢራን ላይ ዘመቻ መክፈቷ ይታወቃል። አሁን እንግዲህ ዘመቻ ስያሜ ሲሰጥ ከባድ የሆነ ኮንስፓይራሲ እና ከስታር ወይም ደግሞ ከከዋክብት ጋር ተገናኝቶ እንደሆነ በዚሁ አጋጣሚ ልነግራችሁ እፈልጋለሁ። there is big secret behind the war። በነገራችን ላይ ከጦርነት ጀርባ በጣም ብዙ ሚስጥሮች አሉ እንጂ ጦርነትን በአንድ ፊርማ ማድረቅ እንደሚቻለው ሁሉ በአንድ ፊርማ መጀመር ይችላሉ። በአንድ ፊርማ የጀመሩትን ጦርነት በአንድ ፊርማ መጨረስ ሲችሉ ለምንድን ነው ይሄን ያክል የሚያጓትቱት? because they wanted to create slaves in the world። በዓለም ላይ ባሪያ ህዝቦች እንዲፈጠሩ ይፈልጋሉ። ደንጋጣ ህዝቦች፣ ፈሪ ህዝቦች እንዲፈጠሩ ይፈልጋሉ። ምክንያቱም እነሱ በጣም ሀብታሞች ናቸው፣ በጣም የሞላላቸው ናቸው። እኔና እናንተ ግን የነሱ እስረኞች፣ የነሱ የደሞዝ ፍርፋሪ ተቀባዮችን እንድንቀጥል ይፈልጋሉ። ጦርነት ይቀሰቀሳል። ሌላው ዲፖፕሌሽን ነው። ያው ማህበረሰብን ለመቀነስ ሲባል ጦርነት፣ ፔስቲሌንስ፣ ወረርሽኝ፣ ቫይረስ እንደሚፈጠረው ሁሉ አሁንም በዓለም ላይ የዲስኢንፎርሜሽን ካምፔን የተሳሳተ መረጃ በማልቀቅ ዓለምን የፓራዳይም ሽፍት እንዲፈጠር ወይም ደግሞ አድማስ ዘለል ሀሳብ ወይም ደግሞ አድማሱን ለመቀየር የሚደረግ ከባድ የሆነ ዘመቻ ተከፍቶብናል። እንግዲህ ኔታንያሁና ትራምፕ በኢራን ላይ ይህን ዘመቻ ለማድረግ በእርግጠኝነት ይስማማሉ። ዛሬ ፕሬዚዳንት ትራምፕ
በቀሽም ደሴት ላይ ጥቃት ፈጽመዋል። አሁንም ጦርነቱ በሁለቱ መካከል በኢራንና በአሜሪካ መካከል ቀጥሏል ማለት ነው። ይሄ ቶታል ሰረንደር ኢራን እስካላደረገች ድረስ ሙሉ እጇን እስካልሰጠች ድረስ ሴንትኮም ወይም ደግሞ የአሜሪካ ማዕከላዊ ፔንታጎን እንደማያቆም ቃል ገብቷል። ኢራን ደግሞ እጅን አልሰጥም እስከ መጨረሻው ድረስ እዋጋለሁ እያለች ነው። በቀጠናው ላይ ያሉት የአሜሪካ የጦር ሰፈሮችም ከባድ የሆነ ጉዳት እየደረሰባቸው ነው። ብዙ ተተኳሾች እያለቁ ነው። የፔንታጎን ኃላፊ የነበሩት ፔቴክሲት ከባድ የሆነ የበጀት ጉድለት ደርሶብናል፣ ወደ 55 ቢሊዮን ዶላር ተጨማሪ ገንዘብ ያስፈልገናል ብለው ነበር። ይሄ የሚታይ ሀቅ ነው። ሌላው ጨዋታም የዶናልድ ትራምፕ ለዩክሬን የፓትሪዮት ሚሳኤል እንድታመርት ፍቃድ መስጠታቸው በሞስኮና በዋሽንግተን በክሬምሊን እና በነጩ ቤተ መንግስት መካከል ምን አይነት ንፋስ እንደገባ አመላካች ሆኖ አለኝ። ምክንያቱም አሁን ዩክሬን በሩሲያ መሰረተ ልማቶች ላይ የኢነርጂ ተቋማት ላይ ከባድ የሆነ ጥቃት እያደረሰች ነው። ምንም የሚሸሸግ ነገር አይደለም። ይሄ ጥቃት ለዩክሬን የልብ ልብ ሰጥቷታል። ለአውሮፓውያን ደግሞ ድፍረትን ጨምሮላቸዋል። ዶናልድ ትራምፕ ደግሞ ይሄንን ሚዛን እየተመለከቱ ነው። ቤር ኢን ማይንድ ሩሲያ የምታሸንፍ ከሆነ ወደ ሩሲያ ይጠጋሉ፣ ዩክሬን የምታሸንፍ ከሆነ ወደ ዩክሬን ይጠጋሉ ማለት ነው። በሁለተኛው ዓለም ጦርነት ሃሪ ትሩመን አንድ ነገር ሀሰቡ። ጀርመን ሩሲያን ስትወር ቀጥታ ጀርመን በሩሲያ ላይ የበላይነት እንድታገኝ አልፈልግም። ሆኖም ሩሲያም ጀርመን እንድታሸንፍ አልፈልግም። ከሁሉም ግን ሂትለር ድል እንዲቀናው አልፈልግም ብለው ነበር። ሂስትሪ ሪፒትስ ኢትሰልፍ። ሂስትሪ ሪፒትስ ኢትሰልፍ። ታሪክ ራሱን ይደግማል። አሁን ትሩማን የተናገሩትን ዶናልድ ትራምፕ ደግሞ እየተጫወቱት ነው። ሲፈልጉ ከቻይና ጋር፣ ሲፈልጉ ከሞስኮ ጋር፣ አሁን ደግሞ ከዩክሬን ጋር አዲስ ጥምረት። በባለፈው ታስታውሱ ከሆነ ዩዋር ክሪሚናል ኦፍ ዋር፣ የጦር ወንጀለኛ ነህ፣ ዩዋር መርቻንት ኦፍ ዋር፣ የጦር ነጋዴ ነህ፣ ምስጋና ቢስ ነህ፣ ይህን ሁሉ አድርገንልህ ብለው የዛሬ ዓመት በጣም ዘለንስኪን ሰድበው ነበር የላኳቸው። ከዛ በኋላ ዘለንስኪ በርካታ ደብዳቤዎችን በመላክ በአማላጅነት ታርቀው ነው እንደገና ተገናኝተው አሁን ጥሩና ውጤታማ ውይይት አድርገናል እያሉት ሰው በማይንዳችን ላይ ምን አይነት ጨዋታ እየተጫወቱ እንደሆነ መረዳት የሚያስፈልግ ይመስለኛል። ዛሬ የሩሲያው ምክር ቤት ዋና ኃላፊ እና የፑቲን ቀኝ እጅ የሚባሉት ዲሚትሪ ሜድቬዴቭ አንድ ነገር ተናግረዋል። ከዚህ በኋላ ዩክሬን ድል ማድረግ የሩሲያ ሕልውና ማስቀጠያ ነው ብለዋል። በባለፈው አዲስ የተሾሙት የዩክሬኑ መከላከያ ሚኒስቴር ደግሞ እንደተናገሩት የሩሲያ መጥፋት ለዩክሬን ሕልውና መቀጠል ነው ብለዋል። ሰው እንዴት ሊሆን ይችላል? አሁን ዋሽንግተንና ኬቭ አዲስ ትስስር ጀምረዋል። ኬቭና አያቶላዎቹ አዲስ ውጥረት ውስጥ ገብተዋል፣ በካስፒያን ጉዳይ ማለት ነው። አሜሪካና እስራኤል በኢራን ላይ አዲስ ዘመቻ ሊከፍቱ ነው። ዓለም ወዴት ልትሄድ ትችላለች? ሁቲ ቀይ ባህርን ለመዝጋት መንገዶችን በሙሉ እያመቻችን፣ በባበል መንደብ በኤደን ባህረ ሰላጤ ያለውን ቀጠና ለማስጨነቅ አሁንም ተነስተዋል። ኢራን ሆርሙዝናውንም እንደጠረቀመችው ነው። ዓለም ወዴት ልትሄድ ትችላለች የሚለውን ነገር የምንመለከተው ነው የሚሆነው በሌላ ጊዜ። እንደዚህ አይነት ሀሳቦችን የምትፈልጉና መስማት እንደዚህ አይነት ሀሳቦችን ለማግኘት ከፈለጋችሁ አዲሱን ቻናሌን ቶማይ ቲዩብን፣ እንደዚህ አይነት መረጃዎችን ማግኘት ከፈለጋችሁ አዲሱን ቻናሌን ቶማይ ሚዲያን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። ይመቻችሁ።